በልጅነቴ ነው ያገባሁት። ባለቤትሽ ጋርስ እንዴት ነበር የተዋወቃችሁት? እንዴት ነበር መሰለሽ የሚዬ እንዳልኩ ቤተሰቦቼ ሳመጣቸው ወደዚህ አክስቴ የዛኔ ከአዲጋት ማድረግ ትፈልግ ነበርና ለቤተሰቦቹ ቤት ተከራይቼ ምናምን ስለጠበቅኳቸው እሷም በቃ እንደናንተ አይነት ቤት ፈልጉልኝ ምናምን አለች። ከዛ ቤት ፈልጌ ሳገኘላት አፓርትመንት አገኘንላት። የልጆች አባት የነበረው ወንድሙን አገኘ ነው። ከዛ በቃ በጣም ሲያየኝ አላቅም ወደደኝና በቃ ይህች ልጅ እንዳታመልጥህ ብሎ እሱ እንዲጨርሰው ጉዳዩን አረገው። የእሱ ወንድም ነው ያስተዋወቀሽ? ከዛ እሱ እንዲጨርሰው አረገው። በቃ ይሄ በደንብ እያወራን ቤቱ እንትን ስናረግ ምን ስናረግ እያወራን ቀስ በቀስ ወደ ፍቅር ገባን ማለት ነው። ከዛ በጣም ደስ የሚል ነገር ነበረና ያኔ 21 ዓመቴ ነበረ። በቃ መጋባት አለብን አለን ማለት ነው። አብረን መኖር አለብን። ገና ሆቴል መክፈት ሳስብ ማለት ነው። ገና ፕላን ውስጥ እያለ እየተከራየን ቤት ምናምን ነበርኩ። በቃ አብረን መኖር አለብን፣ ሽምግልና መላክ አለበት ነው ምናምን። ለፋሲካ አባቴ ይመጣ ነበር አጋጣሚ። በቃ ሽምግልና ሊላክ ነው ስለው አባቴ በቃ በህይወቴ እስካሁን በጣም የምወድለት ነገር ምንድነው እንዴት ነው አላለኝም። ማነው ምንም አላለኝ። በቃ በጣም ነው የማደንቀው አባቴ። መልካም እድል ነው ያለኝ። በቃ ገባሽ ልጅ የደረስሽልኝ ደስ አለኝ ብሎ አቅፎ ሲስመኝ እኔ እኮ እሱ ለመናገር ሽማግሌ ሊመጡ ነው ለማለት እኮ ስንት ጭንቀት እንደፈጀብኝ ልነግርሽ አልችልም። በቃ ደስ አለው በጣም። ሽማግሌዎቹ መጡ።